የእርስዎ ከሆነ ልጅ አይኤፒ አለውና 18 ዓመት ሊሞላው ነው። እርስዎ ስለ አይኤፒ ውሳኔ ለማድረግ ዝግጁ መሆን አለመሆናቸው ሊጨነቅ ይችላል። በፓይሰር ማዕከል ውስጥ ያሉ አብዛኛዎቹ ሰራተኞች እንደ እርስዎ አካል ጉዳተኛ ልጅ ወይም ጎልማሳ አላቸው። ስለዚህ እናገኛለን። ይህ ቪዲዮ የ18 ዓመት ልጅዎ አይኤፒ ውሳኔዎችን ለማድረግ የሚያስፈልጋቸውን ድጋፍ እና እምነት እንዲያገኝ የሚያግዙ 3 እርምጃዎችን ይሰጥዎታል። በሚኒሶታ መቼ ያንተ ሕፃኑ 18 ዓመት ይሞላዋል? የብዙዎች ዕድሜ ላይ ደርሰዋል። ይህ ማለት የአዋቂ ሰው ሕጋዊ መብቶች አሏቸው፣ በእነሱ ላይ በፍርድ ቤት የተሰጠ ሕጋዊ ሞግዚትነት ከሌለዎት በስተቀር። አይኤፒ ካላቸው እነሱ ስለ አይኤፒ ውሳኔ የመስጠት ኃላፊነቶችን መወጣት በአይኤፒ ቡድን ውስጥ እንደ ወላጃቸው እስከ አሁን ድረስ ያገለገሉባቸው ኃላፊነቶች። ስለዚህ የእርስዎ ወጣት አሁን ለሚከተለው ተጠያቂ ይሆናል። አይኤፒ ስብሰባዎች ላይ መገኘት፣ ለሚያስፈልጋቸው ነገር መሟገት እና ከአይኤፒ አገልግሎታቸው ጋር በተገናኘ ለማንኛውም ሐሳብ ያላቸውን ስምምነት ወይም አለመግባባት መፈረም። ወጣቱ እነዚህን ኃላፊነቶች እንዲወጣ ለመርዳት ከእነሱ ጋር ለመነጋገር አንዳንድ ያልተጣደፉ ጊዜ መድቡ። ደረጃ 1 ይናገሩ፣ ያካፍሉ፣ ይጠይቁ እና ያዳምጡ። መጀመሪያ መናገር እና ማካፈል። ስለ አይኤፒ ውሳኔ እንዲወስኑ ድጋፍ እንደሚያገኙ በማረጋገጥ ይጀምሩ። ከዚያም እንዴት ውሳኔ ማድረግን እንደተማርክ ተሞክሮውን አካፍል። እነዚህን የውይይት ጀማሪዎች ተመልከት። ጓደኛው ከእርስዎ ጋር በአይኤፒ ስብሰባ ላይ እንዲገኝ ከጠየቁ ማን እንደጠየቁ እና ለምን እንደጠየቁ ያካፍሉ። ስለ አይኤፒ ጥያቄዎች ሲኖሩዎት የሚፈልጉትን መልሶች እንዴት እንዳገኙ ያብራሩ። ምርጫዎች ሲኖሩዎት እንዴት እንደወሰኑ ይንገሯቸው። የጊዜ ገደቦችንና የወረቀት ሥራዎችን እንዴት እንደተከታተሉ ያጋሩ። ከዚያም ይጠይቁ እና ያዳምጡ። ስለ አይኤፒ ውሳኔ ለማድረግ ምን እርዳታ እንደሚፈልጉ ልጅዎን ይጠይቁ። አካል ጉዳታቸው በዚህ አዲስ ኃላፊነት ላይ እንዴት ተጽዕኖ እንደሚያሳድር ስጋት እንዳላቸው ይጠይቁ። ከዚያም ያዳምጡ። እንዲህ ይሉ ይሆናል፣ ብዙ አዳዲስ መረጃዎችን ማካሄድ ጭንቀቴን ያነሳሳል። ትክክለኛውን ውሳኔ እንዴት ማድረግ እችላለሁ? በእኔ የትኩረት ግዴታ ስርች በስብሰባዎች ላይ በሚደረጉ ውይይቶች ላይ ለማተኮር እቸገራለሁ። የእኔን አይኤፒ ማንበብ ወይም መረዳት ባልችልስ? የሚናገሩት ምንም ይሁን ምን አብዛኛዎቹ ጭንቀቶቻቸው ወደ አይኤፒ ቸው ላይ በሚጨመሩ አዳዲስ ድጋፎች ሊፈቱ እንደሚችሉ አረጋግጥላቸው። ደረጃ 2 ወጣቶ በገለጡት ስጋቶች መሰረት የሚያስፈልጋቸውን የውሳኔ ሰጭነት ድጋፎች ዝርዝር እንዲያወጣ እርዱት። ለምሳሌ ቡድኑን እንዲፈጥር መጠየቅ ይችላሉ። በአይኤፒ ላይ አዲስ ዓመታዊ ግብ ስለ አገልግሎቶቻቸው ውሳኔ ለማድረግ የሚያስፈልጉትን ክህሎቶች በመማር ላይ ያተኮረ። ወይም በአይኤፒ ስብሰባዎች ላይ መሳተፍ ቀላል የሚያደርግላቸው ማመቻቻ ሊጠይቁ ይችላሉ። እንደ ለቀጣዩ አይኤፒ ስብሰባ አጀንዳ ቅድመ እይታ ለማግኘት ከጉዳያቸው አስተዳዳሪ ጋር 1 ለ1 ማድረግ። ይህ በርዕሰ ጉዳዩ ላይ ጥያቄዎችን ለመጠየቅ እና የራሳቸውን ሐሳቦች በአጀንዳው ላይ ለመጨመር ጊዜ ይሰጣል። ወይም የነሱ መኖር በንባብ ደረጃቸው አይኤፒ ተጽፏል። ደረጃ 3 ወጣቶ አይኤፒ ስብሰባ እንዲጠይቅ እርዱት። የውሳኔ ሰጭ ድጋፎች ዝርዝራቸውን ወደ አይኤፒ ቸው ለመጨመር እንደ ደጋፊ ሰው እንዲትገኝ ለመጋበዝ መብታቸው ላይ አሰልጥናቸው። መረጃን ለመልቀቅ ስምምነት ከፎርም ላይ መፈረም እና ይህንን ጥያቄ ለማቅረብ ለጉዳያቸው አስተዳዳሪ መስጠት ይችላሉ። እስቲ እንከልስ። ደረጃ 1 ይናገሩ፣ ያካፍሉ፣ ይጠይቁ እና ያዳምጡ። ደረጃ 2 ወጣቶ የሚያስፈልጋቸውን የውሳኔ ሰጭነት ድጋፎች ዝርዝር እንዲያወጣ እርዱት። ደረጃ 3 እነዚህን ድጋፎች ወደ አይኤፒ ቸው ለመጨመር አይኤፒ ቡድን ስብሰባ እንዲጠይቁ እርዷቸው። ወጣት ጎልማሳውን እንዴት መርዳት እንደሚችሉ ወይም እንደ ወላጅ ያለዎትን ሚና ወይም መብቶችን በተመለከተ ተጨማሪ ጥያቄዎች ካሉት ፓይሰር ማዕከልን ያነጋግሩ። በመስመር ላይ ሊያገኙ ወይም ሊደውሉልን እና መልሶ እንዲደውሉልን መጠየቅ ይችላሉ። የወላጅ ጠበቃ ጎልማሳው በራስ የመተማመን መንፈስ እንዲኖረው እርዱት። ይህንን ማድረግ ይችላሉ